ሙስሊም ባይዘው አያስመስልም። የእውነት ነው የሚኖረው ሙስሊም ሀቅ ነው የሚኖረው። ነጠላ ለብሶ መስቀል አድርጎ ከአንተ ጋር ለመኖር ብሎ እንደዚህ ምናምን አይልም ሙስሊም። ለምን ይዋሻል? አላህ ላይ ፈርቅ እንደማይሰራ ያውቃል። አላህ ላይ እንደማይደረብ ሙስሊም ያውቃል። ሙስሊም በደንብ ያውቃል። ነጠላ ለብሶ መስቀል አድርጎ እንደዚህ አይልም። ለምን? ሽርክ አይሰራም። አላህ ላይ ሽርክ አይሰራም። ያውቁታል። ይሄን በደንብ ስለሚያውቁ ከዛስ አያጭበረብሩ። አንተስ ሄደህ ነጠላያን ለብሰህ መስቀል እንደዚህ አድርገህ ጀለብያ አድርገህ ይሄ ማስመሰል ነው። ይሄ ማጭበርበር ነው። ይሄ በሙስሊም ለመወደድ የሚደረግ እርካሽ ተወዳጅነት ፍለጋ ነው። እርካሽ ተወዳጅነት። ሙስሊሞች ውስጥ እንደዚህ አይነት አጭበርባሪ አይፈልጉም። ሙስሊም እንደዚህ አይነት አቅርባይ ሆዳም አይፈልግም። የእውነት እስልምናን ከፈለግ ሂድና ተማር። ሂድና ሼህ ኡስታዝ ስር እግራቸው ስር ወድቀህ ቁጭ ብለህ ተንበርክከህ እስልምና ቁጭ ብለህ ተምረህ ከፈለግ እስልምና ተቀበል። ግን አታስመስል። ኢየሱስ ጌታ ነው ያልክ ጀለብያ አይሆንም። ሌባ ነህ አንተ፣ ለኔ አጭበርባሪ ነህ አንተ። ለኔ ምንድን ነህ? ወይ ሃይማኖትን አልቀየርክ ወይ ሙስሊም አልሆንክ ምናምን ፖለቲካ ነው። አንተ ለኔ ሌባ ነህ። አየሩን ሁኔታ አይተህ የምትቀያየር እንዲህ ምትል በቃ ራስን ችለህ ኑር። ሙስሊምን ትወዳለህ? በቃ የእነሱን ነገር አክብርላቸው። ሙስሊምን በጣም ነው የምትወደው? አዎ ሙስሊም የሚወደውን ነገር አክብርለታ፣ አትንካበታ። በዛ ማክበርን ግለጥለት። ባይዞ አንድ ሙስሊም አንተ እንደምታከብረው የሚያረጋግጠው ምን ታውቃለህ? አንድ ሙስሊም የእሱን ነገር ባለመንካት መብቱ ነው። እኔ ሙስሊም ጓደኞች አሉ።